السلام عليكم ورحمة الله وبركاته دنا የተከበራችሁ የእስሚና የአዊ ቤተሰብ እንዲሁም የእስማኤል ፈርኒቸር ቤተሰብ እንዴት ናችሁ? ሀባይብ በጣም ሰላም ነኝ እኔ አልሐምዱሊላህ። እንግዲህ ያው ሰደቃ ጠርቻችኋለሁ እንዳትቀሩ። የረመዳን ሰደቃ ትስታ ያለባችሁ ሰዎች አብረን እናምሽ ማለት ነው። ዛሬ ቭሎግ ነው የምሰራላችሁ ማለት ነው። የረመዳን ቭሎግ የማታ ማለት ነው። ቀን ሀባይ ምንም መላወስ አልቻልንም። ያው ለነገ ፊጥራ ነው ይሄን ሽንኩርት እየላጥን ያለ ነው ማለት ነው። ሽንኩርት እንግዲህ እንደ ሀገራችን ላይ በጣም ነው የምንጠቀመው። ትልቅ ድግስ ካላችሁ 1 ኩንታል፣ አነስ ያለ ከሆነ ደግሞ ፕሮግራማችሁ 50 ኪሎ ነው ማለት ነው የምታደርጉትና አሁን ላይ ደግሞ ሽንኩርት ረክሶልናል አልሐምዱሊላህ። ለማንኛውም እስከ መጨረሻው ተከታተሉኝ። አንሺ የማታ ብሎግ እየሰራው ነው። እስኪ አንዳንድ ነገር በይ ብቻ ዋናው አደጋሽ ማለት ነው። ዋናው አደጋሽ በነገራችን ላይ ከቤታችን የሁላችንም ቁመት ይዛብን ጠዊል ብለን ነው ስሟን የምንጠራው። አላደኩም ከዚህ በላይ ቀንዳታዎች ሰዓዲ እንግዲህ እኔ ነኝ ሪካርድ የምሰብረው እያለች ነው። ረጅም ሴት ምን ይሰራልና አንቺ አልጠራችኋትም? ያላል ተመልከቱ። አንድ የታለችን ሩቅ አገር አግብታ ተቸገርን። ቪዲዮ ካየ መቼም ታብዳለች መረሳቷን ማለት ነው። በነገራችን ላይ ወላሂ ቅድም ትዝ ብላኝ መልሼ ረሳኋት። እኔ ደግሞ አንሺ ደግሞ ዋናዋ የቤታችን አስታዋሽና አስተዋይ ስለሆነች የምትረሳም አልመሰለኝ። ምን ነው ሳቅ አይደል እንዴ? ስራ በዝቶብኝ ስራ ይበዛባቸዋል እና አንሺ እውነት አላቸው። የበዓል ስራ ይበዛባቸዋል። የኔ ነገር ሆኖባት ነው። ይሄ ነገር ጨሰሳ ቆሻሻው አልቃጠላል ቲነርጣብን። ይህ ውሃው እኮ አልጠራም ኮረፋት ነው። ምንድነው ይባላል? እና እንደዛ ነው። ደከመን እያሉ ነው። ግማሽ ወገቡን ይዟል። ግቤ በነገራችን ላይ በጣም ሰፊ ነው። አልሐምዱሊላህ ረብል ዓለሚን 600 ካሬ ነው እና ውስጡ በጣም ሰፊ ነው። ውስጡን በደንብ አስጠራርኪያቸው ነው ወደዚህ ያወጣዋቸው እና አትክልቴን በጣም እያደጉ ነው። በጣም ወዳቸው መንከባከባቸው ገና ሲያፈሩ ነው እነዚህ አትክልቶች እንዴት እንደሚያምሩ የምታውቁት ማለት ነው። በዚህም በዚያም ነው ያደረኩት እና እንደዚህ እንግዲህ ፏፏ ያደረግን ነው። ቆሻሻዬንም እንደዚህ በቀን ሰውን አዛ ከማድረግ በማታ ማለት ነው ጭርስርስ በጊዜ አድርጌ ኢንሻአላህ እንግዲህ ነገ መወዛገብ አይኖርብኝም ማለት ነው። ውስጥ ላይም ስራቸውን እየሰራሩ ነው። በዛ በኩል ግን አንድ አምፖል ያስፈልገኛል። ምን ይመስላችኋል? በነገራችን ላይ እኔ ምንም አይነት የሆነ ድግስ ምናምን ሳደርግ ማለት ነው አልሐምዱሊላህ ረብል ዓለሚን ምንም ሰውን ጎረቤትንም አዛ ሳላረግ ሰውንም ሳላቸጋግር እህቶቼ ለራሱ አንድ ድግስ ማውጣት ይችላሉ ማለት ነው። ማሻአላ ናቸው። ብዙ ጊዜ እህቶቼ ስላችሁ እንዳይሰለቻችሁ እህት ብርቅሽ ነው እንዴ እንዳትሉኝ፣ ለኔ ሁሌ ብርቅዬ ናቸው። በጣም ደስተኛ ነኝ አልሐምዱሊላህ ረብል ዓለሚን። በዛ ላይ ፍቅራችን አሁን ብዙ እህት አማቾች ያሉበት ቤት ያለውኝና አንዳንዴ ቅሬታዎች አሉ። በአንዱ ደስታ አንዱ ያለ መደሰት ምናምን ነገር አለና እንዴት ሆኖ ያ ነገር እንደሚፈጠር ለራሱ ግራ ግብት ነው የሚለኝ። እና እኛ ቤት አሁን ለምሳሌ እኔ ጫማ ለብሼ እየሄድኩኝ ካለሁኝና እህቴ ጫማ ካለበሰ አውልቄ በእግሬ ባዶ የሚሄድ እነሱም እንደዛው ማለት ነው። እና እንደዚህ አይነት መተሳሰብ እያለ ከውስጥ በቃ ያን ነገር ሳትፈልጉት ነው የሚመጣው። ከውስጥ የዛ አይነት ሀሳብ እያለ አረ ይሄ ውሃ ቤት እንዳይገባ እንችልኝ እንደፈና። እሺ ሀባይብ አሁን ደግሞ የማታ ብሎግ ነው መሰራላችሁ የዛሬው ማለት ነው። እንደነገርኳችሁ ነገ የሰደቃ ፕሮግራም አለብኝና ስራዬን አሁን ሽንኩርታችንን ላልጠን ከታትፈን እንዳሳየኋችሁ አበቃን። ተመልከቱ። ቆሻሻ ጠራርገን እንትን እያልን ነው እያቃጠልን ነው። ግን አንድ የቸገረኝን ነገር ልጠይቃችሁ ነው። ይሄ
ኮላ እንዳጋጣሚ ልጆች ኮላ አስነክተውት ነበረ ማለት ነው። በረንዳይ ሴራሚኩን አሁን አለቃለ በኦሞ ይኸው እያጠብኩት ነው። በኦሞም ታጥቦ በበረኪናም አለቃለኝ። እስኪ የምታውቁ ልጆች በምንድን ነው የሚለቀው ንገሩኝ ውዶቼ። በቲነር ብቻ ነው ያልሞከርኩትና እስኪ እስማኤል በቲነር ሞክር እያለኝ ልክ አሁን ውሃው ምናምን እንደስታፈሱበት አያስታውቅም ታውቃላችሁ። ልክ ውሃው ድርቅ ሲል ማለት ነው። ፍየል መንገድ ላይ ስለሆነ ቤቴ እንደዚህ በብረት በዚች በእንትን ማለት ነው። አህመድ እስኪ ግን የቷ ናት እኔን የምመስለው? አንሺና ሳዳና ፋጡማ ናት እኔን የምመስለው? ፋጡማ እስኪ ኮመንተሮች እቺ ናት እኔን የምመስለው? ናትስ እቺ ደግሞ የካሜራ ጥላት ናት። ለማንኛውም እኔ ደግሞ ያለሱ አይሆንልኝም እና እስኪ ኮመንታችሁን ጻፍ አድርጉልኝ። እቺን ቪዲዮ አሁን ነው መለቀላችሁ ኢንሻአላህ። ነገ ደግሞ ኢንሻአላህ ፍትፍቱ ላይ እንገናኝ። አንሺ ፍትፍት ነው ቀይ ወጥ ነው መሰሪ? ፍትፍት ያወፍራል ቀይ ወጥ ነው ያሉ ነው። እንግዲህ አብረን የምናየው ይሆናል። አላህ ሰደቃውንም ይቀበለን። ምን በሰርጋችሁ ልልፋው ያስፈጠራችሁ እኛውን ደግሞ ሰደቃዬን እየደገሳችሁ ነው። ምንድነው? ማን ነው ግን የሚዘጋው? ራህመት ውሃውን ኧረ እባክሽ ካሜራማን አያስፈልገኝ ለሰርግሽ። እድሜ ለእህቴ በይ ታጥቄ ነው የምሰራው። እነዚህ የማይረቡ ማነው ታዲያ እኛን ቤት ድግስ የሚሰራው? አንድ ደግሞ እኔ መሳያለች ያሳያችኋለሁ። መለየትም አይችሉ የኔ ልጅ ሌላው ሲያቅፋት ቆሜ ፋጠው ምን አለሽ? ሌላ ሰው ሲያቅፋት ቅድም ምን አለኝ ግርም አለኝ አለቀሰች። ልክ ፋጡማ ደግሞ ከኔ ላይ ማለት ነው ወላሂ ጃት። እስኪ ግን እንመሳሰላለን። እስኪ ፋጡማ አለ እኔ ቆንጆ ነኝ እናንተ ምን ሆናችሁ ነው? ቀጥ በይ እስኪ አይኗ ብቻ በቃሻል ለራሱ ስትይ ትኖራለች። አፈረች። ለማንኛውም ማለት ነው ልጄ እሷ ነኝ ስትላት ቀጥታ ትሄዳለች። እኔ እየመሰልኳት ማለት ነው። ይሄን ያህል ነው ምን መሳሰለውና አንድ አጋጣሚ ደግሞ አግብቼ እሺ ሆስልኪ ከነቃት አምጪው አግብቼ ማለት ነው የ3 ቀን የሚመጣው ሰው እሷን ይስሟታል ሙሽራዋ እሷ እየመሰለቻቸው ማለት ነው። እሷም ትሰማለች። ከዛ መልሼ እኔ ልስማቸው ጠጋ ስል እንዴ ያቺኛይቱ አሳሳይ ሳምናት ሀዊ አይደል ይላሉና ይሄን ያህል መመሳሰል እስኪ ህዝቡ አመሳስሎናል። እንዴት ነው እንመሳሰላለን እንዴ? ይሄን ነገር ንገሩኝ። ማንኛውም ሰደቃውንም ተጠርታችኋል። ሰሞኑን ብሎግ ቀን በቀን እየሰራሁ ማን አልተመቸኝም ለመልቀቅ አባይቴ በዓለም ስራ ነበረብኝና ለዛ ነው አልጠፋም። ይቅርታ በጣም አለቃ። እኔ መጀመሪያ ልጅ ከቤቱ እቺ መጨረሻ ላይ ከቤቱ ምን ትላላችሁ እስኪ? አባይ ረመዳኑን በጣም ፈጣነ ደስ የሚል ግን ትዝታ አለው ረመዳን ማለት ነው። እናማ ይኸውላችሁ መስራችን ሰራራ። ለማንኛውም እስኪ የመጣሁበት አንደኛ ቪዲዮ የደቀንኩበት ማለት ነው ውጭ ሀገር በብዛት ስለምናጥብ እስኪ በምንድን ነው ይሄንን ወደ ውጭ ሀገር ልትሄድ ነው አመለጠች። ፋጡማ ትስቃለች። ግማሹ ካሜራ ያመልጣል። በነገራችን ላይ ብዙ ነን ስላችሁ አይባልም። አልሐምዱሊላህ ያንቺ ቪዲዮ አሉኝ
ቀንም ለሊትም ለካ አይከለከልም እንደ እያሉኝ ነው። አለን እቤት ሁሉም ኦሮምኛ ነው የሚያወሩት። ግን አማርኛ ደግሞ ስናወራ እንደ ኦሮምኛ ትችያለሽ እንደ ይላሉና አስቸጋሪ ነው። ምን አስቸጋሪ ነው? ደስ ይላል እንጂ በጣም ሁሉንም ቋንቋ እንደ ልባችሁ ማውራት ጥሩ ነው እላችኋለሁ። እናላችሁ በዚሁ አጋጣሚ ደግሞ ልጆቹንም እያሰለጠንኩ ነው። እስኪ ራህመት ተቀበያትና ጠባጠብ አርጊ። አረብ ሀገር ይሄን ነው የምታጥቢው። እንግዲህ አሲያም ነይ፣ ቀኗ የደረሰው አሲያ ናት። እናንተ በእኛ ጊዜ የሌለ ነገር መጥቷል። እሳ ደግሞ እኛ ስንሄድ ሲኦሲ የለ ምን የለ። አሁን እቺኛይቷ ትምህርት ቤት ትላለች ሰሞኑን ወደ ሳኡዲ ሄዳለሁ ብላ ምንድነው ሲኦሲ ምንድነው? ሲኦሲ ማሊ አሶ ማል ስንተማር ስሰኒ ኮቲሚ አመለጠች አፈረኝ። ወላቲም ያሶ ሲፋጡማ ፈገግ በይ። ረጅም አይደለችም እኮ አንቺ ዝም ብላችሁ ነው እንጂ አላችሁ። ክባር ነው። እስኪ የቷ ናት እኔን የምመስለው? ይኸው በርከክ ብላ ቁማ ነው እንጂ እውነትም ጣዊልና ቃጥ ስትል እሷም በቃ ሴት ግን አጠር ስትል ነው ደስ የምትለው። አንሺ አጭሮች ጋር ነው ቁም ነገር ያለው ይባላልና ብዙ እንደዚህ አትመዘይ፣ ጥሩ አይደለም አይደለ ፋጡማ? እና የቷ እኔን ትመስላለች? ግራ አጋቡኝ። እኔ እናቴ ሐኪም ቤት ተላውጠው ነው እነዚህ ልጆች ምንድን ነው እያልኩ ነው። እና እስኪ ምን ትላላችሁ? የሆነ እንትን ነው የሚመስለው፣ የሆነ ቆሻሻ የተደፋበት ነው የሚመስለውና ግራ ግብታለኝ። ምንም በቃ አጥቤው ምንም አይጸዳኝም። በጣም ነው የሚደብረኝ። እና የሆነ ነገር ደግሞ ስትለፉበት ጽድት ሲል ነው ደስ የሚለው። በተለይ ነገር እንግዲህ ሰደቃ አለብኝ ብያቸዋለሁ። የሰደቃ ፕሮግራም አለኝ ቤቴ እና እንደዛ ሲሆን ሌላ ነገር ነው የሚመስለው፣ ሌላ ቆሻሻ ነው የሚመስለው። የማያውቅ ሰው እንዳውም እዚህ ጋር ልጆች አበላሽተው ተላጽዱት ይላሉና እስኪ የምታውቁ መላውን የምታውቁ ልጆች ንገሩኝ። ለማንኛውም ይሄው ዛሬ እንግዲህ ስራችንን ጨራርሰው ወገባችን ብጥስ እያለ ነው። ነገ ሰደቃይ ላይቭ ነው ማሳያችሁ። አብረን ነው የምንበላው። ፍትፍት ይሁን ምን ይሁን አላወቅ ነው እንግዲህ አልተወሰነለትም። ብዙ ሰው ፍትፍት ይወዳል። ሴቶች ደግሞ ሩዝ በእንጀራና በቀይ ወጥ ይወዳሉ። እንግዲህ የሴቶች ሀሳብ ካሸነፈም ለሴቶች የሚገርም ነው። በጣም ፈጥኗል። የዘንድሮ በጣም ፈጥኗል። ሀባይብ ግን በጣም አልፈጠነባችሁም? እኛ በጣም ነው የፈጠነብን። ሱብሃንአላህ ያ ረቢ አላህ ከሚጠቀሙት አድርገን ያ ካሊቅ እናላችሁ። ወይኔ አባይ ፍየሎቹ የተንኮላቸው ተንኮል በዚህ በአጥር ስር ሁሉ እያሾለኩ ይበሉብኛል። የላ አድርሳቸው እናንተው። ትስቃለች ደግሞ እንጂ ቤት እንዳላስገባ ቤት ሳስገባቸው አየር እየፈለጉ ድርቅ ይላሉ። ሳወጣ ፍየሎቹ ጸብ። ለማንኛውም ይዩት እስኪ ይዩት፣ እኩል ነው ከነዚህ ጋር እየተተከለው ማለት ነው። ተመልከቱ፣ ያልታጠረበት ተመልከቱት። ግፍ እኮ ነው የምታዩት፣ ግፍ ተመልከቱት። እና ለማንኛውም ጨራረስን፣ እንደዚህ አርከፈከፍን። አዳራችን ደህና ደሩልን። እስከ ነገ በናፍቆት ጠብቃችኋለሁ። ሰደቃውን ተጠርታችኋል እንዳትቀሩ እላችኋለሁ። ኢንሻአላህ